ቀለል ያለ ቁርስ አማራጭ የምትወዱ ሰዎች ገባ በሉ። ይሄ ለእናንተ ነው። በጣም ቀላል ጣፋጭ የሆነ ቁርስ ነው ማሳያችሁ። ሰላም እንኳን ዩቲዩብ ቻናሌ በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ብዙ ምግቦችን ለቅላችኋለሁኝ። የዚህ ሊጥ ደግሞ አሰራሩን አልቀረስኩትም። ወተት፣ ውሃ፣ እርሾ፣ ስኳር፣ ዘይትና ፍርኖ ዱቄት አድርጌ ነው ያቦካሁትና ፍሪጅ ውስጥ ያሳደርኩት። ሳይቦካ ወደ አውክቼ ላስቲክ አልብሼ ፍሪጅ ያሳደረው ጠዋት አውጥቼው እንደዛው ድብልብል ብላርጌ እንደዚህ ከፋፈልኩት። ልኬቱን ዲስክሪፕሽን ላይ አስቀምጥላችኋለሁኝ። ለዚህ ቂጣ ስራ ደግሞ በወፍራም ነው መዳመጥ ያለበት። ተለቅ አይልም። ሊጡ አነሳነስልና ትንሽ ክብ ይሆንና ወፈር ነው የሚሆነው። በጣም ነው የሚጣፍጠው። ሞክሩት። ወተት ደግሞ ቂጣ በጣም ነው የሚያጣፍጠው። መሞከር አለባችሁ። እሱን ትንሽዬ ዘይት አንድ ማንኪያ ዘይት እያደረኩኝ ነው የጠበስኩት። እርጎም ስትጠቀሙ በጣም ነው የሚያጣፍጥላችሁ። እንደዚህ ቂጣ ነገር የሚጣበስ ነገር ጋር ወተት ስትታረጉበት ነገር ጋር እርጎም ብትጨምሩበት ይበልጥ ነው የሚጣፍጥላችሁ። ይሄ ውስጡ ክፍት ያለ ቂጣ ነው። እንደዚህ የተነፋ ውስጡም ክፍት ያለ ነው። ሁሉንም ጠብሼ ከጨረስኩ በኋላ በፌስታል ሽፍን አድርጌ ነው ማስቀምጠው። አንድ ነው ጥቼ ትንሽ ቀዝቀዝ ካለ በኋላ ሁለተኛውን እስክጠብስ ፌስታል ውስጥ ያደረኩኝ ነው ማድርገው። አንዱ ስጠብሱ አንዱ እንዳይደርቅባችሁ ማለት ነው። ቂጣው እንደዚህ ከጨራረስኩ በኋላ ከጎን ደግሞ ቀለል ያለ ማባያ እንዲሆን እንቁላል ነው ለጠብስ ያሰብኩት። ሽንኩርት ጠበስኩኝና ጥርም ከዘይት ጋር ከጠበስኩት በኋላ ቲማቲም ደግሞ መቀቀል ያለበት ለዚህ አሰራር 2 ቲማቲሜን ቀቀልኩኝ። የምትፈልጉትን ያህል ቀቀሉ። ከዛ የተፈጨ ስጋ 2 ማንኪያ የሚያህል አድርኩኝ። ሩብ የሚያህል አንድ ላይ ከስጋው ጋር ውሃውን መጦ ጥብስ ብሎ እስኪበስል ድረስ ብስል አስደረኩት። ደግሞ የተያዘው ስጋ እንዲታታ በማንኪያችሁ በደንብ ፍርፍር አድርጉት። ከታጨው ቆንጆ በርበሬ፣ ነጭ ሽንኩርት የተጠቀምኩት። ሌላ ያላችሁን ቅመማ መጠቀም ትችላላችሁ። በርበሬ ደግሞ ቀላ እንዲል ስለፈለኩኝ በርበሬ ያደረኩበት። እሷን ላይ ጥብስ ካረኩት በኋላ የቅድሙን የቀቀልነውን ቲማቲም ልጠን ቀጥቀጣን ነው የምንጨምርበት። ይሄ አሰራር እንግዲህ ለየት የሚለው እንደ ኖርማል ቲማቲም አይጨመርበትም። እስቲ ሞክራችሁ የእናንተን አስተያየት ደግሞ ታሳውቁኛላችሁ። ቲማቲማችሁን ከጨመራችሁ በኋላ ትንሽ ደረቅ ብሎ ውሃ ካነሰው ደስ ስለማይል ትንሽ ሞቅ ያለ ውሃ ጠብ አድርጉበት። እሱ አንዴ ጥብስብስ ካደረጋችሁ በኋላ እኔ ተጠቀምኩት 3 እንቁላል ነው። እንቁላላችሁ መታችሁ ጨምራችሁ መጥበስ ነው። ከላይ ድንብላልም ቃሪያ ቂቤ አድርጋችሁ የፈለጋችሁት ነገር አድርጋችሁ ማቅረብ ነው። ሞክሩት። ቂጣውንም እንቁላሉንም ከሞከራችሁ እየመጣችሁ ኮሜንት ላይ አሳውቁኝ። ወዳችኋለሁ። መልካም ጊዜ። ቻው። እናም ደግሞ አንድ ነገር ሳልጠቃችሁ ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁኝ። እና ደግሞ 5000 ሰብስክራይበርስ ታስገባችሁኝ በጣም አድርጌ ነው የማመሰግነው። ወዳችኋለሁኝ።